አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም የሌላ እምነት ተከታዮች ወንድሞቼ ሰላም ሰላም ብያለሁ። ሰላማችሁ ብዛ በያላችሁበት ዓለም ዳርቻ። ዛሬም እንደተለመደው ክፍል 4 እስላማዊ ጥያቄና መልሶችን ይዤ ብቅ ብያላችኋለሁ ማለት ነው። እንደምትወዱት ተስፋ አለኝ። እስከ መጨረሻው ተከታተሉኝ። ሀሳባችሁን ኮሜንት ላይ አስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችሁና ፈቅዳችሁም ደግሞ ስለምትከታተሉን በጣም በጣም ከልብ እናመሰግናለን። አበረታቱን፣ አብረን እንደግ እላችኋለሁ ውዶችዬ። በቀጣይ ቀጥታ ወደ ጥያቄና መልሳችን እንሄዳለን ማለት ነው። ታየው ቢስሚላህ። ጥያቄ ቁጥር 1 11 ከዋክብት ፀሐይና ጨረቃ ሲሰግዱለት በህልሙ ያየው ነብይ ማን ይባላል? ያኔ ምርጫ ነው። ዛሬ ደረቅ ጥያቄ አላመጣም፣ ትንሽ ስለሚከብድ 11 ጥያቄውን ደግመዋለሁ። 11 ከዋክብትን ፀሐይና ጨረቃ ሲሰግዱለት በህልሙ ያየው ነብይ ማን ይባላል? ምርጫ ቁጥር ኤ ኢብራሂም አለይሂ ሰላም፣ ቢ ዩሱፍ አለይሂ ሰላም፣ ሲ ዩኑስ አለይሂ ሰላም። አስራ አንድ ከዋክብት ፀሐይና ጨረቃን ሲሰግዱለት በህልሙ ያየው ነብይ ማን ይባላል? ማን ይባላል? ነብዩላህ ዩሱፍ አለይሂ ሰላም። መልሱ ቢ ማለት ነው። ተራ ቁጥር 2 ነብዩላህ ሙሳ አለይሂ ሰላም የነብዩላህ ሙሳ አለይሂ ሰላም በትር ወይም ደግሞ ዱላ በሀገራችን በአባባል ዱላ የምንለው የተቀየረው ወደ ምን ነበር? እደግመዋለሁ ጥያቄውን። የነብዩላህ ሙሳ አለይሂ ሰላም በትር የተቀየረው ወደ ምን ነበር? ኤ ወደ ወፍ፣ ቢ ወደ ግመል፣ ሲ ወደ ነብር፣ ዲ ወደ እባብ ይላል። እሺ መልሳችን ማን ይሆናል? የነብዩላህ ሙሳ አለይሂ ሰላም በትር ወደ ምን ነበር የተቀየረው? ዲ ወደ እባብ ማለት ነው። ተራ ቁጥር 3 ነብዩ ሰለላሁ ዐለይሂ ወሰለም እና አቡበከር ወደ መካ ሲሄዱ ማን ነበር መንገድ የሚመራቸው? ኤ አብዱላህ ኢብኑ ዘይድ፣ ቢ አብዱላህ ኢብኑ ዙበይር፣ ሲ ዘይድ ኢብኑ ሐሪስ፣ ዲ አብዱላህ ኢብኑ ኡራይቂጥ። ነብዩ ሰለላሁ ዐለይሂ ወሰለም እና አቡበክር ወደ መካ ሲሄዱ ማን ነበር መንገድ የመራቸው? አብዱላህ ኢብኑ ዙበይድ፣ አብዱላህ ኢብኑ ዘይድ፣ ሲ ዘይድ ኢብኑ ሐሪስ፣ ዲ አብዱላህ ኢብኑ ሩአይቅ። መልሱ ይሆናል ዲ አብዱላህ ኢብኑ ሩቃይድ። ታየብ አራተኛ ተራ ቁጥር 4 ሐምዛ ለነቢያችን ሰለላሁ ዐለይሂ ወሰለም ምናቸው ነው? ኤ ወንድማቸው፣ ቢ አያታቸው፣ ሲ አጎታቸው። አራተኛ ተራ ቁጥር ሐምዛ ለነቢያችን ሰለላሁ ዐለይሂ ወሰለም ምናቸው ነበር? ኤ ወንድማቸው፣ ቢ አያታቸው፣ ሲ አጎታቸው። ምናቸው ነበር? ለነቢዩ ሰለላሁ ዐለይሂ ወሰለም ሐምዛ አጎታቸው ነው። ጠይብ አላህ ሐላል አድርጎ ተራ ቁጥር 5 ጥያቄ ተራ ቁጥር 5 አላህ ሐላል አድርጎ የጠላው ነገር ምንድን ነው? ኤ ውርስ፣ ቢ ሐሜት፣ ሲ ፍች። ደግሞ አላህ ጥያቄውን አላህ ሐላል አድርጎ የጠላው ነገር ምንድን ነው?
ኤ ውርስ፣ ቢ ሐሜት፣ ሲ ፍች። መልሳችን ምን ይሆናል? አላህ ሱብሃነሁ ወተዓላ ሐላል አድርጎ የጠላብን ነገር ምንድን ነው? ሲ ፍች ይሆናል ማለት ነው። ትዳርን ሐላል አድርጎልን ፍችን ደግሞ ጠልቶታል ማለት ነው። ጠይብ ተራ ቁጥር 6 ነብዩላህ ኢብራሂም አለይሂ ሰላም ተራ ቁጥር 6 ደግሞ አለ ነብዩላህ ኢብራሂም አለይሂ ሰላም በእሳት እንዲቃጠሉ ያዘዘው ንጉስ ማን ይባላል? ጥያቄውን ደግሞ ነብዩላህ ኢብራሂም አለይሂ ሰላም በእሳት እንዲቃጠሉ ያዘዘው ንጉስ ማን ይባላል? ኤ ፍርዓውን፣ ቢ ቄሳን፣ ሲ ኑምሩድ። ተራ ቁጥር 6 መልሳችን ማን ይሆናል? ነብዩላህ ኢብራሂም አለይሂ ሰላም በእሳት እንዲቃጠሉ ያዘዘው ንጉስ ማን ይባላል? መልሲ ኑምሩድ። መልሳችን ሲ ማለት ነው። طيب ተራ ቁጥር 7 ተራ ቁጥር 7 ጾም የተደነገገበት በየትኛው የሂጅራ አመት ነው? طيب ኤ በመጀመሪያው ሂጅራ አመት፣ ቢ በሁለተኛው ሂጅራ ዓመተ ምህረት፣ ሲ በሶስተኛው ሂጅራ። እሺ ጥያቄው ደግሞ ጾም የተደነገገው በየትኛው የሂጅራ አመት ነው? ኤ በመጀመሪያው የሂጅራ አመት፣ ቢ በሁለተኛው ሂጅራ አመት፣ ሲ በሶስተኛው ሂጅራ አመት። ጠይብ መልሱ ቢ በሁለተኛው ሂጅራ አመት ይሆናል። ተራ ቁጥር 8 ወደ መሬት የተላከው የመጀመሪያው ነብይ ማን ይባላል? ደግሞ አለው ወደ መሬት የተላከው የመጀመሪያው ነብይ ማን ይባላል? ኤ ኑህ አለይሂ ሰላም፣ ቢ ዩኑስ አለይሂ ሰላም፣ ሲ ኢብራሂም አለይሂ ሰላም። እሺ መልሳችን ማን ይባላል? ወደ መሬት የተላከው የመጀመሪያ ነብይ ማን ይባላል? ነብዩላህ ኑህ አለይሂ ሰላም። طيب ተራ ቁጥር 9 የነብዩ ሰለላሁ ዐለይሂ ወሰለም አባት ስም ማን ይባላል? የነብዩ ሰለላሁ ዐለይሂ ወሰለም አባት ስም ማን ይባላል? ኤ አብዱል ሙጠሊብ፣ ቢ አብደላህ፣ ሲ አቡ ጧሊብ። طيب መልሳችን ማን ይሆናል? የነብዩ ሰለላሁ ዐለይሂ ወሰለም አባት ስም ማን ይባላል? አቡ ጧሊብ፣ አብደላህ ወይስ አብዱል ሙጠሊብ? መልሱ ቢ አብደላህ። ተራ ቁጥር 10 አላህ ሙሳን ያናገረበት ተራራ የቱ ነው? አላህ ሙሳን ያናገረበት ተራራ የቱ ነው? ተራ ቁጥር 10 ማለት ነው። ኤ የኡሁድ ተራራ፣ ቢ የጡር ተራራ፣ ሲ የአረፋ ተራራ። አስረኛን እንግዲህ መልሳችሁን ኮሜንት ላይ አስቀምጡልኝ። በተረፈ እስኪ
ከ10 ጥያቄ ስንት መልሳችኋል? ያው ራሳችንን አብረን እንፈትሽ በሚል ጉዞ ክፍል 4 የዛሬው ጥያቄና መልሳችን ይሄን ይመስላል። አብራችሁን ስለቆያችሁ ከልብ እናመሰግናለን እላችኋለሁ ውዶችዬ። በያላችሁበት ሰላማችሁ ይብዛ። ወሰላሙ አለይኩም